ሀገራችን ኢትዮጵያ ከተለያዩ የውጭ ሀገራት ጋር የሁለትዮሽ ስምምነት በማድረግ የዜጎችን መብት በመጠበቅ ወደ ተለያዩ የውጭ ሀገራት በመላክ የስራ ዕድል እንዲያገኙ እያደረገች ትገኛለች። ሆኖም ግን አንዳንድ ግለሰቦች ከስራና ክህሎት ሚኒስቴር የተሰጣቸው የስራ ስምሪት ህጋዊ ፈቃድ ሳይኖራቸው ዜጎችን ወደ ተለያዩ የውጭ ሀገራት እንልካለን በማለት ገንዘብ በመቀበል የሚያጭበረብሩ እንዳሉ ለማወቅ ተችሏል። በዛሬው ዝግጅታችን በቂርቆስ ክፍለ ከተማ ቡልጋሪያ ተብሎ ከሚጠራው አካባቢ ህጋዊ ፈቃድ ሳይኖረው ቢሮ በመክፈት ሰዎችን ወደ ተለያዩ የውጭ ሀገራት እልካቸዋለሁ እያለ ከ11 ግለሰቦች ላይ ገንዘብ በመቀበል ሲያታልል የነበረ ተጠርጣሪ ላይ የተደራጀ የምርመራ መዝገብ ዋቢ አድርገን ሰዎች እንዳይታለሉ የሚያስችል ሀሳቦችን ይዘንላችሁ ቀርበናል። ማንነታቸው እንዲገለጽ ያልፈለጉት የግል ተበዳዮች ከአዲስ ፖሊስ ጋር በነበራቸው ቆይታ እንደገለጹት ተጠርጣሪው ወደ ተለያዩ የውጭ ሀገራት እልካቸዋለሁ በማለት ለስራ ማስኬጃ በሚል ገንዘብ ከተቀበላቸው በኋላ የተለያዩ ምክንያቶችን በመፍጠር ስልኩን እንደዘጋባቸው ይናገራሉ። ወደ ቱርክ ሀገር እልክሻለሁ ብሎ ውል ተዋዋልን። ከተዋዋልን በኋላ ከ3 ወር በኋላ ካላኩሽ ከ2 ወር በኋላ ብሩን ማውጣት ትቻለሽ አለኝ። እሺ ያልኩና ብሩን ለማውጣት ሲይዝ በሰጠኝ ቼክ ላይ ያ ቼክ ብር የለው። በተደጋጋሚ ደወልኩለት፣ ላገኘው አልቻልኩም። እኔም የተበደልኩትን በደሪን ይዤ ወደሚመለከተው አካል መጥቼ ቱርክ ብሎ ይመረጠልኝ እሱ ነው። እሺ ያልን ተዋዋልን። የሆነ አድራሻ ሰጠኝ። ቅድመ ክፍያ መክፈል አለብሽ፣ ቀሪውን ደግሞ በምትይዝበት ሰዓት ትከፍያለሽ አለኝ። እሺ ያልኩት ቅድመ ክፍያውን 40 ሺህ ብር ሰጠሁት። ከዛም በኋላ ስልኩን ስደውልለት የተለያየ ምክንያት ይሰጣል። ስደውልለት ትራፊክ ይዞኛል ይላል። ስደውልለት ኤምባሲ ነኝ ይላል። መጨረሻ ላይ ቀጠረኝና ሴት በ14 ትሄጃለሽ አለኝ። በ14 ትሄጃለሽ ሲለኝ እሺ ያልኩና እውነት በ14 መሳፈር መሰለኝ የሚያስፈልገውን ግብአቶች አዘጋጀው። ከዛ ደግሞ ጠፋ፣ ስልኩን ጠፋ። መጀመሪያ ለአውሮፓ በስራ ለመሄድ ነው የፈለግነው ፕሮሰሱ። ከዛ የሆነ ልጅ ነበረ ወደዛ የተመዘገበና ከዛ እሱ ሲመዘገብ እኔም እንዴት ነው ምናምን አልኩትና ከዛ አዎ ቼክ አለም ህጋው ነው ምናምን አለ ልጁ ማለት ነው። ከዛ እሺ አልኩት። ሄድኩ ወደ ቡልጋሪያ ሰፈር ያለ ቢሮ ዋና ቢሮ ሲሄድ አዎ ህጋው ነው ምናምን አለኝ። 35,000 ነው የሚቀበለው መጀመሪያ በቼክ አለኝ ማለት ነው። እዛ በቃ አያታልልም ምናምን ብለን ቼክም ስላለው ባንክ ስቴትመንት ስንሄድ ቼክ ስናደርገው ደግሞ 1 ሚሊዮን ምናምን ነበር ብሩ የዳሽን ባንክ ስቴትመንት ማለት ነው። ከዛ በቃ ህጋው ነው ምናምን ብለን እዛ 35,000 ሰጠሁት። ውል ተፈራርመን ቼክ የሆነ ውልም ተሰጠን በስራ እንደሚሄድ ኤምባሲ ትገቢያለሽና 1 ወር ጠብቀሽ ከ2 ወር ከ2 ሳምንት ትሄዳለሽ ወደ ሮማሊያ ያለን ማለት ነው። ከዛ ኤምባሲ ስንለው መቼ ስንለው መጨረሻ ላይ ምን አለ ብር አስገቢ 30,000 ያለ። ከዛ አስገባሁልሽ 30,000 ከነገ ወደ ምናምን እያለ ማለት ነው። ከነገ ወደ ምናምን እያለ ብዙ ከረተተኝ ነው። ተጠርጣሪው የወንጀል ድርጊቱን ሲፈጽም የነበረው በተለያየ ጊዜ በቂርቆስ ክፍለ ከተማ ወረዳ 5 ቡልጋሪያ ተብሎ ከሚጠራው አካባቢ ምንም አይነት የስራ ስምሪት ህጋዊ ፍቃድ ሳይኖረው ቢሮ በመክፈት ዜጎችን ወደ ተለያዩ የውጭ ሀገራት እልካቸዋለሁ በማለት ከተለያዩ ሰዎች ገንዘብ እየተቀበለ ይሰወራል። ፖሊስ ከግል ተበዳዮች ጥቆማ በመነሳት ተገቢውን ማስረጃ በማሰባሰብ ተጠርጣሪውን በቁጥጥር ስር አውሎ ምርመራ ካጣራ በኋላ ክስ መመስረቱን የቂርቆስ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ማስተባበሪያ ኃላፊ ኢንስፔክተር ሰለሞን አሰፋ ተናግረዋል። የተለያዩ ግለሰቦችን ወደ አውሮፓ ሀገራት፣ ወደ ህንድ፣ ወደ ዱባይ፣ ወደ እስራኤል ሀገራት እንልካለን በሚል ከ35,000 መነሻ ማለት ነው። ከ35 ትንሹን ነው የወሰድኩት። ከ35,000 እስከ 400,000 ብር የመቀበል ወደ ከ11 በላይ የሚሆኑ ግለሰቦችን የማታለል ተግባር ፈጽሟል። ተከሳሽ ይህንን ሊያደርግ የቻለው የራሱን ድርጅት ፍቃድ ሳይኖረው ከዚህ የስራና ክህሎት ሚኒስቴር የተሰጠው ፍቃድ ሳይኖር ወደ ውጭ እንደሚልክም ፍቃድ ሳያዘጋጅ የተለያየ አሳሳች ቃላቶችን በመጠቀምና የተሳሳተ ሀሰተኛ ሰነዶችን በመጠቀም በድርጅቱ ላይ ፍቃድ እንዳለው በማስመሰል የፈጸመው የማታለል ተግባር ነው። በእጃችን ላይ አሁን በተጨባጭ ከ10 በላይ የሚሆኑ ግለሰቦች መጥተው ምርመራ ተጀምሮ ምርመራ በማጣራት ላይ እንገኛለን። ተከሳሽንም በቀረበው የሰውና የሰነድ ማስረጃ በማረጋገጥ ምርመራ መዝገባችንን አደራጅተናል።
ትክክለኛ መሆን አለመሆኑን ከስራና ክህሎት ሚኒስቴር በደብዳቤ ያረጋግጠናል። ምንም አይነት ወደ ውጪ የመላክ ፍቃድ እንደሌለው በድርጅቱም ሆነ በግለሰቡ የተሰጠ መረጃ እንደሌለም አረጋግጦልናል። ምርመራ መዝገባችንን ከ10 በላይ ምርመራ መዝገብ አደራጅተን ከ5 የሚሆኑ ምርመራ መዝገቦችን ክስ ተመስርቶበት ማረሚያ ሆነው ጉዳዩን እንዲከታተልና ሌሎቹ ደግሞ በሂደት አቃቢ ሕግ ላይ ሆነው እየተጣራ ያለበት ሁኔታ በምርመራ እጅ ላይ ደግሞ 1-2 መዝገቦች አሉ። እንዳጠቃላይ ሁሉንም አቃቢ ሕግ ተችቷቸዋል። ክስ ወደ ክስ ሂደት ነው ያለው። ሂደቱን በመጨረሻ ላይ ውጤቱን የምናሳውቅ ይሆናል። ዜጎች ለስራ ወደ ተለያዩ ሀገራት የሚላኩት መንግስት ለመንግስት በሚደረገው ግንኙነት ህጋዊ ፈቃድ በተሰጣቸው ኤጀንሲዎችና በግል ጥረት ሲሆን በህጋዊ መልኩ ጉዳያቸው ተፈጽሞላቸው መብታቸው ተከብሮ ወደ ተለያዩ ሀገራት እንደሚሄዱ በስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት መሪ ስራ አስፈጻሚ አቶ ኤርሚያስ ተክሉ ተናግረዋል። ኢትዮጵያ መንግስት የሌላ ሀገር መንግስት ይህን ያህል ሰው በዚህ ሙያ ላይ ፈልጋለሁ ብሎ ሲጠይቅ በዛ ላይ ምልመላ አድርጎ መንግስት ራሱ ኢንቮልቭ አድርጎ ምልመላ አድርጎ ይህን ፕሮሰስ ሊሰራ ይችላል። ወይም ደግሞ በኤጀንሲዎች በኩል ሰዎች ወደ ውጭ ሊሄዱ ይችላሉ። ኤጀንሲዎች ማለት ንግድ ፍቃድ አውጥተው እንደ አንድ ኤጀንሲ እንደ አንድ ተቋም እንደ ፕራይቬት ካምፓኒ ሆነው ከዛ ደግሞ እሱ ብቻ ሳይሆን ንግድ ፍቃድ ማውጣት ብቻ ሳይሆን በስራና ክህሎት በኩል የውጭ ሀገር ስራ ስምሪት ፍቃድ ተሰጥቷቸው የሚሰሩ ኤጀንሲዎች ማለት ነው። በአሁኑ ሰዓት ወደ 1200 የሚሆኑ ኤጀንሲዎች አሉ። የኢትዮጵያ መንግስት ስምምነት ወደ ፈጸመባቸው ሀገራት የሰው ኃይል አቅርቦትን ፕሮቫይድ የሚያደርጉ ማለት ነው። እነዚህ ኤጀንሲዎች ፍቃድ ሲሰጣቸው የሚያሟሉት ነገሮች አሉ። አዋጅ ላይም በግልጽ እንደተቀመጠው አንደኛውና ዋናው ሆል ፕራይመሪ አላማው የስራና ክህሎት ሰዎች መሄዳቸው ብቻ ሳይሆን አንደኛው ሂደቱ ህጋዊና የዜጎችን መብት ያስጠበቀ መሆን አለበት። ከሄዱ በኋላ ደግሞ ባሉበት ሀገር ወይም በመዳረሻ ሀገር ስራቸውን መብታቸው ሳይጣስ መብታቸው በጠበቀ መንገድ ስራቸውን መስራትና የኮንትራት ጊዜያቸው ሲያበቃም ወደ ሀገራቸው መመለስ ወይም እንዲመለሱ የማድረግ ስራ መስራት አለበት። ይሄንን ከሪክሩትመንት ጀምሮ እስከ መላክ ድረስ ያለውን እዛም ሀገር ሆነው ዜጎቻችንን በየጊዜው ሞኒተር እያደረጉ እየተቆጣጠረ እየደወሉ ያሉበት ኖቲን ቼክ የማድረግ ኢፍ ድጋፍ የሚፈልጉ ከሆነ ድጋፍ የማድረግ ስራ ይዞ ነው ኤጀንሲ ፍቃድ ሲሰጠው ያን ነገር አግሪመንት ገብቶ ነው ማለት ነው። ሰው የመላክ የውጭ ሀገር ለስራ ወደ ውጭ ሀገር የመላክ ፍቃድ የሚሰጠው ከኛ ያ ፍቃድ በየአመቱ ይታደሳል። ለስራውን ለመስራት የሚያስፈልጉ አዋጁ ላይ የተቀመጡ ነገሮች መሟላታቸውን ቼክ ይደረጋል። ሲታደስም በተመሳሳይ ቼክ ይደረጋል። ከዛ ባለፈ ደግሞ በመሀል እንደየጥቆማ ኦር ድንገተኛ ኢንስፔክሽኖች ምርመራዎች ማድረግ ይኖርብናል። እንደዛም ነገር ይሰራል ማለት ነው። ህብረተሰቡ ከስራና ክህሎት ሚኒስቴር የውጭ ሀገር የስራ ስምሪት ፈቃድ ሳይኖራቸው ወደ ተለያዩ ሀገር እንልካለን ከሚሉ ህገ ወጦች ራሱን መጠበቅ አለበት ሲሉ ያነጋገርናቸው የግል ተበዳዮች ተናግረዋል። ከኛ የሚማሩት ነገር ማንም ሰው በደላላ አምኖ ደላላ ይክልልኛል ብሎ አምኖ ብርም አስቀድሞ መስጠት እንደሌለበት በደላላ መበላትና መታለል እንደሌለበት እኔ ለሌላ ሰው ማስተምረው ይሄን በእኔ ደረሰ በማንም እንዲደርስ አልፈልግም። በቃ በዚህ ጉዳይ ላይ እየተበደለ ስላለ አሁንም የምናገረው በእኔ የደረሰ በሌላ ሰው እንዳይደርስ ደላላን አምኖ ቅድመ ክፍያ ብለው ብር አስገብተው እንዳይታለሉ እንደኔ እንዳይሆን ይሄንን ነው ለህዝቡ ማስተላለፈው መልእክት። ዝም ብለው እነሱ ባንክ ስቴትመንት አሰርተን ምናምን እናስገባለን ምናምን የሚል ግን ውሸት ነው። አብዛኛው ግን የተበላ ህዝብ ነው። አንዳንድ ሰዎች ወደ ውጭ ሀገራት ለመሄድ ሲሉ በአጭበርባሪዎች የተነገራቸውን ብቻ በማመን በከፈሉት ገንዘብ ምክንያት ለስነ ልቦና፣ ለማህበራዊ፣ ለኢኮኖሚያዊ ችግሮች እንደሚዳረጉ ተገልጿል። አሁን ከምርመራ ከቀረቡት ባለጉዳዮች ስንረዳ አብዛኞቹ ገንዘብን ከቤተሰብ ለምነው ከጓደኛ ተበድረው እዳ እቃ አስይዘው ንብረት አስይዘው ነው ይሄንን ነገር ወደ ውጭ ሄደው ራሳቸውን ቀይረው ያንን ብር እንመልሳለን ብለው ነው ይሄንን ስራ ያሰሩትና አንድ ከቤተሰብ ጋር ያራርቃል፣ በኢኮኖሚ ላይ ችግር ይፈጥራል። በተቻለ መጠን እንደዚህ አይነት ነገር ውስጥ እንዳይገቡ ጥንቃቄ ማድረግ አለባቸው የሚል ነው ሀሳብ ያለኝ። ተከሳሽም የራሱን ህይወትም ይበጠብጣልና ወደ ወንጀሉ ሲገባ የህግ ተጠያቂነት አለው። የሱም ቤተሰብ ላይ የሚፈጥረውን ችግር አለ። ያው ቤተሰቡን ይበትናል። ሰዓት ተቃጥሎ አቅምን አተደክመ መስራት የምትችልበት ሰዓት ሁሉ ተበላሽቶ በደወል እየደወለ ባልባሌ ነገር እያናገረ ተስፋ እየሰጠ በቃ በተስፋ መቀመጥ እኮ ነው። ዝም ብለ ነገ ይልከኛል ከነገ ወዲያ ይልከኛል ይላል። በተስፋ መቀመጥ ነው። ይሄንን አሁን ለማንም መክረው በዚህ እንዳይታለሉ ለወደፊቱ በቃ በእኛ የደረሰ በእኔ የደረሰ
ለማንም እንዳይደርስ ነው ፈልገው ነው። በቃ ይሄ ነው አንተ አቋም። ዜጎችን ከተለያዩ አጭበርባሪዎች ለመከላከል ሚኒስቴር መስሪያ ቤቱ የአገልግሎት አሰጣጡን በቴክኖሎጂ በማዘመን ዘርፈ ብዙ ስራዎች እየተከናወኑ መሆኑን አቶ ኤርሚያስ ተክሉ ተናግረዋል። መጀመሪያ ህጋዊዎቹ ጋር እንሂድ። ሌሎቹ ጋር ከመሄዳችን በፊት ይሄ ህጋዊ ኤጀንሲ ነኝ ልካለሁ እያለ ይጭበረበራሉ። መጀመሪያ ደረጃ ዜጎች ለዚህ እንዳይጭበረበሩ መንገዱን መግታት አለብን ብለን ብዙ ጥናት አድርገናል። ለምሳሌ አንደኛው የሚጭበረበሩት አዲስ አበባ ከመጡ በኋላ ባይ ዲፎልት የት ነው ምናምን ብለው ሲጠይቁ ኤጀንሲዎች የሚልኩ ኦኬ እዚህ አካባቢ ያሉ እዚህ ህንፃ ላይ ያሉ ምናምን ይባላል። እዛ ህንፃ ላይ ህጋዊዎቹም ህጋዊ ያልሆኖቹም ሊኖሩ ይችላሉ። ህጋዊ ያልሆኑት እነሱን በዛ እንትን ብለው እንትን ሊሉ ይችላሉ፣ ሊያጭበረብሩ ሊያታሉ፣ ደላላ ዝም ብለው ህገወጥ ደላላ ሊሆኑ ይችላሉ ባለው ሁኔታ። የሁሉ ነገር ግን መቅረት አለበት። ይሄ ቴክኖሎጂ ይሄንን ይፈታል። ሀው መመደብን ጨምሮ መስራት አለብን። ምደባ ምን ማለት ነው? ለምሳሌ ልክ ስልጠና ጨርሳ ስልጠና ቦታ ላይ የተሞላ መረጃ አለ። ለምሳሌ የት ሀገር መሄድ እፈልጋለሁ ኤቭሪቲንግ ከዛ ጋር ተያይዞ ከስተማይዝድ የሆነ ስልጠና ይወስዳሉ። ከዛ በኋላ ልክ ስልጠና ጨርሰው ሲኦሲ ልክ ሰርቲፋይ እንደሆኑ ፈተና ተፈትነው ሲስተሙ ራሱ ቢመድብስ ለመጭበርበር ለመታለል ይሄ በተለያየ ነገር እንትን ለማድረግ እድሉ በጣም ኦልሞስት ይጠፋል። ይሄን ደግሞ ቴክኖሎጂ ሞኒተር ታደርጓለ። ሰዎች በተለያየ ምክንያት ወደ ውጭ ሀገራት ለመሄድ ሲያስቡ የመጀመሪያው ተግባር ትክክለኛ መረጃ ከሚመለከተው አካል ማግኘት እንዳለባቸው ተገልጿል። እንዴት ነው ሂደቱ? የመጀመሪያው ስቴፕ የሚሆነው የስራ ገበያ መረጃ ስርዓት lmis.gov.tt ላይ ዌብሳይት ይሄ ማድረግ ወይም እዛ ላይ ገብቶ ሬጅስተር ማድረግ የሚቸግራቸው ሰዎች ካሉ ደግሞ ወረዳቸው ጋር አንድ ማዕከል አለ። አንድ ማዕከል ሄደው የስራና ክህሎት እንትን የትኛው ነው ብለው የዋን ስቶፕ ሴንተር ማለት ነው። አንድ ማዕከል ሄደው እዛ ሄደው ሬጅስተር ለማድረግ ነበር ለመመዝገብ ነበረ ኤልኤምአይኤስ ላይ እና አሻራ ለመስጠት ነበረ ብለው ማለት ይችላሉ። ባዮሜትሪክስ ለመስጠት እዛ ያግዟቸዋል። ባዮሜትሪክስ ይወስዳሉ። ሌበር አይዲ ይኖራቸዋል። ኦፊስ እነዚህን ዶክመንቶች ይዘው ይሄዳሉ። ለኤጀንሲው እሱን ዶክመንት ይሰጣሉ። የት እንደመሄድ ነው የሚፈልጉ ኦልሬዲ ስልጠና ቦታ ላይ ሲገቡ ኦልሬዲ ተናግረዋሉ። ኤጀንሲው ደግሞ ሳውዲ ከሆነ የሚሰራው ኦልሬዲ ኦንላይን አለ ያልኳችሁ መረጃም አለ እዛ። ሳውዲ ከሆነ መሄድ የሚፈልጉ ሳውዲ የሚሄድ ኤጀንሲ ጋር ነው የሚሄዱት። ከዛ በኋላ ፕሮሰሱን ይቀበልና እሱ ኃላፊነት ወስዶ ፕሮሰሱን ይጀምራል። ፕሮሰሱን ጀምሮ የእኛ ሲስተም ላይ ጭኖ አፕሩቭ ተደርጎ ኪውአር ኮድ ይወጣል። ልክ እኛ ጋር ኢሹድ ስትሆን ወይም ደግሞ እኛ ጋር ሲያልቅላት ኪውአር ኮድ ሲወጣ ትኬት ይቆርጣሉ ማለት ነው። ትኬት ቆርጠው ወደ አዲስ አበባ እንዲመጡ አድርገው የሚሄዱበትን ቀን እንትን ብለው ወደ ስራ ቦታቸው ያሰማራሉ ማለት ነው። በህገ ወጥ መልኩ ዜጎችን ወደ ተለያዩ የውጭ ሀገራት እንልካለን በማለት የማታለል ወንጀል የሚፈጽሙ አካላት ከድርጊታቸው ሊታቀቡ ይገባል። ህብረተሰቡም ህጋዊ ተቋማትን በማረጋገጥ ህጋዊ አገልግሎት ማግኘት እንዳለበት መልእክት ተላልፏል። እናት አባት ሳያውቁ ልጅ ጫፍ ላይ ከደረሰ አደጋ ላይ ከደረሰ በኋላ ወይም የሆነ ነገር ከሆነ በኋላ ያውቃሉ። ለምን ማህበረሰቡ ይሄን ኃላፊነት ወስዶ አያወራውም? ሚዲያዎች ለምን ኃላፊነት እናንተ አሁን መታችኋል። ዛሬ ይሄን ነገር አዌርነስ እንፍጠር። ሚዲያዎች በራሳቸው ኢኒሺዬሽን እንደዚህ አይነት ነገር እያነሱ ጥያቄዎች እያነሱ ይምጡ። እኛ ማብራሪያዎች እንሰጣለን፣ አዌርነስ እንፈጥራለን። እያንዳንዱ ቦታ ላይ ያለ የህግ አካል በተመሳሳይ ይሄ መረጃ ኖሮት በዚህ መንገድ ማገዝ አለበት። የስራና ክህሎት የፌስቡክ ሜሴንጀር ላይ እንደዚህ ነገር ደረሰብኝ ብሎ ቢጽፍ እስከ ሚኒስትሩ ድረስ ጊዜ አይፈጅበትም ለመድረስ። ቢኮዝ ቶሎ ይሄን ነገር ኤቭሪ የሚመጣ መረጃዎች አናላይዝ አድርጎ ቶሎ መፍትሄ መስጠት አንደኛው አገልግሎት አሰጣጥ ቁልፍ ፓርት ነው። lmis.gov.tt ላይ ሬጅስተር ማድረግ የውጭ ሀገር ስራ ስምሪት ብቻ ሳይሆን ሀገር ውስጥ ተደራጅቶ ለመስራት እንደ ግለሰብ ለመስራት ቤተሰብ ሆኖ ለመስራት ገንዘብ ተሰጥቶት ቦታ ተሰጥቶት ለመስራት የመጀመሪያው ስቴፕ ነው። የመፍትሄው ሀሳብ ነው። እንደዛ ላይ የተመዘገበ ሰው የመታለል ቻንሱ ጠባብ ነው። ለምን? መረጃዎችን በኤስኤምኤስ ስለምንልክ እንደዚህ አዲስ ነገሮች ሲኖሩ ለውጦች ሲኖሩ በኤስኤምኤስ ልካለን። እዛ ላይ የተመዘገቡ ጠቅላላ እሱ በጣም ቁልፍ ነገር ነው። የመጀመሪያ ስቴፓቸው እሱን በማድረግ ይጀምሩ።